ትውልዳቸውና እድገታቸው አባታችን አቡነ ገብረ መንፈስ ቅዱስ በገድላቸው ተጽፎ እንደምናነበው የተወለዱት በግብጽ ሀገር ልዩ ስሙ ኒሂሳ በሚባል ቦታ ነው። አባታቸው ስምዖን እናታቸው አቅለሲያ ይባላሉ። አቅለሲያ ልጅ አጥታ 30 ዘመን እያለቀሰች ኖራለች። የንጹሐን ጸሎት የሚቀበል ጌታም ደምግባቱ ያማረ ልጅ ሰጣት። ይህም በመልካቸው ላይ ስምዖን ወአቅሌስያ ዘንበሩ በኒሂሳ በኃጢያ ውሉድ በከዩ መጠነ ዓመታት 30 ተብሎ ተገልጿል። አባታችን መጋቢት 29 ተጸንሰው ታኅሳስ 29 ተወለዱ። ሰላም ጤና ይስጥልኝ ተከታታዮቼ፣ ዛሬ የአቡነ ገብረ መንፈስ ቅዱስን ይዤ ቀርብ ያለው እስከ መጨረሻው ሰብስክራይብ እያደረጋችሁ ተከታተሉኝ። በተወለዱበት ቀንም መልአኩ ገብርኤል በሰው አምላክ ተመስሎ የዚህን ሕፃን ስም ገብረ መንፈስ ቅዱስ ይሁን ብሎ ተናገረ። በዚያን ቀንም ሕፃኑ ከእናቱ ጭን ወርዶ ለቅድስት ሥላሴ 3 ጊዜ ሰገደ። ከ3 ዓመት በኋላ መልአኩ በክንፍ ተሸክሞ ኖቦ ወደሚባል ገዳም ወስዶ ሕፃኑን አባ ዘደብረ ብርሃን ለሚባል አባት ሰጠው። ያም አባት ሕፃኑን በፍቅር በስርዓት ቅዱሳት መጻሕፍትን እያስተማረ አሳደገው። አባ ዘመደ ብርሃንም ሕፃን ገብረ መንፈስ ቅዱስ በትምህርቱ በትሕትናው እግዚአብሔርን በመፍራቱ ታዛዥ መሆኑን በተመለከተ ጊዜ አቡነ አብርሃም ወደ ተባሉ ጳጳስ ወስዶ ማዕረገ ድቁናውን አሰጠው። ከዚያም በኋላ ፍጹም መናኝ በጸሎት ትጉህ ሆነው ሲያገኛቸው መንኩሰው የቅድስና ማዕረግ እንዲቀበሉ ሆኑ። አቡነ ገብረ መንፈስ ቅዱስ እንደ ሐዋርያት በመንፈስ ቅዱስ ተሞልተው ቅዱስ ወንጌልን እያስተማሩ በጾምና በጸሎት በስግደት እግዚአብሔርን እየለመኑ ብዙ ሕሙማንን ያድኑ ነበር። የጻድቁ አቡነ ገብረ መንፈስ ቅዱስ ዝናቸው፣ ቅድስናቸው በኢየሱስ ክርስቶስ ስም የሚያደርጉትን ተአምራት በብዙ ሀገር ስለተሰማ ውዳሴ ከንቱ እንዳይሆንባቸው ወደ ጫካ ገቡ። ከነብሮችና ከአንበሶች ጋር ተስማምተው መኖር ጀመሩ። 300 ዓመታትም በታላቅ ተጋድሎ በግብጽ፣ በየመን፣ በሱዳንና በሌሎችም ሀገሮች እያስተማሩ ከኖሩ በኋላ የእግዚአብሔር መልአክ ከቦታ ቦታ የሚያዟዙሩበት የብርሃን ሰረገላ ሰጣቸው። ወደ ኢትዮጵያም እንዲመጡ አዘዛቸው። ይህም በዘመነ ላሊበላ በ1100 ዓመተ ምህረት በጥቅምት ወር በጥር 5 ቀን ነው። አባታችንን 60 አንበሶች በፊታቸው 60 ነብሮች በኋላቸው ሆነው ወደ ኢትዮጵያ መጡ። በመጀመሪያ ታቦተ ጽዮን ወዳለችበት ወደ አክሱም ሄደው ለ3 ሳምንታት እግዚአብሔርን እያመሰገኑ ሰነበቱ። ከዚያም ንጉሥ ላሊበላ ከአለት ፈልፍሎ ወዳሰራቸው አብያተ ክርስቲያናት ወደ ሮሃ ንጉሥ ላሊበላ ከእግዚአብሔር የተሰጣቸውን ሞገስና ግርማ እያደነቀ በክብር ተቀብሎ አስተናገዳቸው። ከዚያም ንጉሡና ቦታውን ባርከው እግዚአብሔር ወደ ፈቀደላቸው ዝቋላ ለመሄድ ተነሱ። በዚያም በከበረ በጌታችን ስም ተጋድሎን ፈጽመዋል። ሐምሌ 5 የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል እንኳን በሰላም አደረሳችሁ። ጻድቁ አባታችን ድንግል ማርያም የብርሃን ዓይን የተከለችለት ዕለት ነው። ይኸውም ጻድቁ አባታችን ገብረ መንፈስ ቅዱስ በዝቋላ ምድር ለኢትዮጵያ ስለ ኢትዮጵያ ሕዝብ ኃጢአት በባህር ቁልቁል ተዘቅዝቀው በመጸለያቸው እግዚአብሔርም ይህን ጸሎታቸውን በመቀበል የኢትዮጵያን ሕዝብ ምርልሃለሁ ብሎ ስሙን ለጠሩ ዝክሩን ለዘከሩ የምሕረት ቃል ኪዳን ከሳቸው ጋር ካደረገ በኋላ ወደ ምድረ ካቢድ ላከው። አባታችን ገብረ መንፈስ ቅዱስም በምድረ ካቢድ እንደ አምድ ተክል ሆኖ 7 ዓመት ቅንድቡን ሳይከድን ራሱን ወደ ምድር ዝቅ ሳያደርግ እጆቹን እንደዘረጋ ወደ ሰማይ እየተመለከተ 7 ዓመት ቆየ። በዚህ የሰውን ጸሎትና የእግዚአብሔርን ምሕረት የሚቃወም ጠላት ዲያብሎስ በአባታችን የጸሎት ጽናት በመቅናት ጸሎታቸውን ሊያቋርጥ በቁራ ተመስሎ ወደ እሳቸው ጋር መጣና ውሃ ጠምቶኛል ቀድታ አጠጣኝ ሲላቸው፣ አባታችንም ጸሎቴን አቋርጬ አንተን ውሃ አላጠጣምና ከዓይኔ ጠጣ ብሎ አዘዘው። በመጽሐፍ ሳታቋርጡ ጸልዩ ተብሎ እንደተጻፈ አንደኛ ተሰሎንቄ 5:17 ቁራውም ከዓይናቸው ልጠጣ እንደመጣ መስሎ ዓይናቸውን ወጋው።
ጸሎት አቋርጠው በሁለት ዓይን ገሃነም ከሚገቡ ጸሎትን ባለማቋረጥ በአንድ ዓይን መንግሥተ ሰማያት መግባትን ሽተዋልና። ጌታችንም በወንጌሉ ሁለት ዓይን ኖረህ ገሃነም ከምትገባ አንድ ዓይን ኖሮህ ወደ መንግሥተ ሰማያት ብትገባ ይሻላል ብሏል። የማርቆስ ወንጌል 9:47። አባታችን ገብረ መንፈስ ቅዱስም በጽናታቸው ሰይጣንን ድል ነሱት። ከፈተና መዳን የምንችለው ፈተና ውስጥም መግባት ከገባን መውጣት የምንችለው በጸሎት ስንተጋ ነውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ዲያብሎስን ድል እንዳደረገው ጻድቁ ሰው ኢዮብም ከሰይጣን ጋር በመታገል ድል እንደነሳው አባታችንም ዲያብሎስን በጸሎት ጽናት ድል ነስተውታል። በዚህም ሐምሌ 5 ቀን እመቤታችን ለአባታችን የብርሃን ዓይን አምጥታ ተከለችለት። እረፍቱ ለአቡነ ገብረ መንፈስ ቅዱስ። ስለ እረፍታቸው በገድላቸው እንዲህ ተጽፏል። ቀኑ መጋቢት 5 ዕለቱ ቅዳሜ ለእሁድ አጥቢያ፣ ሰዓቱ ከሌሊት 6 ሰዓት ሆኗል። አሁንም ሕሙማን እየታገለ እያላበው በድካም ለፍጥረቱ ሁሉ ይለምናል። አቤቱ ሕዝብን አድን፣ ርስትን ኢትዮጵያን ባርክ ይላል። ሕመም የጀመረው መጋቢት 3 ቀን አርብ ነው። መታመሙን የሰሙ እንደርሱ ቅዱሳን የሆኑት ዘራብሩክ፣ ፍሬ ቅዱስ፣ ያዕቆብ፣ ብንያምና ዮሴፍ እንዲሁም በኢትዮጵያ ንጉሥ የነበረው እንድርያስ ሊጠይቁት ተሰብስበዋል። ወደ አጠገቡ መድረስ ግን አልተቻላቸውም። አባታችን ገብረ መንፈስ ቅዱስ የሚጋርደው እንጨት ዛፍ በሌለበት በረሃ እንደ አንበሳ ተኝቶ አዩት። በላዩ ያረፈው የእግዚአብሔር ጸጋ፣ ከፊቱ የሚወጣው ብርሃን፣ ቀይ መልኩ ረዥም፣ የራስ ጠጉሩ እንደ ነጭ ሐር የሚሆን ጺሙ አስደነቃቸው። ከሌሊት 7 ሰዓት ሲሆን ከሰማይ ታላቅ ነጎድጓድ ድምፅ ተሰማ። ጌታችን መላእክትን አስከትሎ ወደ አባታችን ወረደ። ከሰማይ ወደ ምድር ህብሩ አምሳያው ልዩ ልዩ የሆነ እንደ ፀሐይና እንደ ጨረቃ የሚያበራ እንደ ወንጭፍ ድንጋይ ይወረወር ነበር። ከዚያ የነበሩ ሁሉ ፈሩ፣ ወደ ኋላም ሸሹ። ምድር ራደች፣ ተራሮች፣ ኮረብቶች ተናወጡ። ብርቱ ጩኸት፣ ንውጽውጽታ ሆነ። ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን። እንሆ የማይታበል ቃል ኪዳን እገባልሃለሁ። ስምህን የጠራ መታሰቢያን ያደረገ ዕጣን ቋጥሮ ግብር ሰፍሮ መባ ይዞ ቤትህን የመጣውን እምርልሃለሁ። አንተ ከገባህበት ገነት መንግሥተ ሰማያት አገባዋለሁ አላቸው። አባታችንም አቤቱ ጌታ ሆይ የኢትዮጵያን ሕዝብ ማርልኝ አሉት። እነሆ ምሬልሃለሁ፣ አስራት በኩራት አድርጌም ሰጥቼሃለሁ። ከዚህ በኋላ 7ቱ ሊቀ መላእክት የአባታችን ነፍስ ሊቀበሉ ወረዱ። በታላቅ ምስጋናም ወደ ሰማይ ያሳረጉት። ስጋውንም ይዘው ሄዱ። የት እንደተቀበረ ግን እስካሁን አይታወቅም። አንዳንዶች በኢየሩሳሌም ነው ይላሉ፣ ሌሎች ደግሞ በምድረ ከቢድ ነው ይላል። ግን እስካሁን ልክ እንደ ሊቀ ነቢያት ሙሴ ስጋ የት እንደተቀበረ አይታወቅም። ገድሉ ትሩፋቱ ከሰማይ ከከዋክብት ከምድር አሸዋ ይበዛል። ኢትዮጵያን አብዝቶ ይወዳታል። ምድራዊ ምግብ አልተመገበም። የእናቱን ጡት እንኳን አልጠባም። ልብስ መጠለያ አልፈለገም። የክረምቱ ቁር የበጋ ሐሩር እየተፈራረቀበት በተጋድሎ 562 ዓመተ ምህረት ኖረ። በመጋቢት 5 ቀን ሩጫውን ጨረሰ። አባታችን አቡነ ገብረ መንፈስ ቅዱስ እግዚአብሔር በሰጣቸው እድሜ አያሌ ገዳማትን የገደሙ ሲሆን በተለይም የዝቋላ የምድረ ከቢድ ገዳማት እስከዛሬ የጸኑ ናቸው። ብዙ ደቀ መዛሙርትንም አፍርተዋል። ወንጌልን በማስፋፋት ክቡር አባታችን አቡነ ገብረ መንፈስ ቅዱስ በኢትዮጵያ ምድር በየመንና በምድረ ሱዳን ሳይቀር እየተዘዋወሩ ቅዱስ ወንጌልን አስተምረዋል። በልዩ ልዩ አምልኮት የነበሩትን ወደ አምልኮተ እግዚአብሔር መልሰዋል። የታመሙትን በጌታችን በኢየሱስ ክርስቶስ ስም አድነዋል። ለዚህም ማሳያ የሚሆን አቡነ ገብረ መንፈስ ቅዱስ ስም በተለያዩ የሀገራችን ክፍሎች የታነጹት አብያተ ክርስቲያናት ናቸው። ዝክራቸውንም ሁሉ ኢትዮጵያውያን ያከብራሉ። ጸሎታቸውና በረከታቸው ከእኛ ጋር ይሁን፣ አሜን። እግዚአብሔር ሀገራችን ይባርክ። ስብሐት እግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር